የአርባ ምንጭ ጤና ሳይንስ ኮሌጅ ለ26ኛ ዙር በዲግሪና ዲፕሎማ መርሃ ግብር ያስተማራቸውን 1800 ተማሪዎችን አስመረቀ። የአርባ ምንጭ ጤና ሳይንስ ኮሌጅ ዲን ዶክተር አዳነ አልቶ ለተመራቂዎች እንደተናገሩት በኮሌጁ ያገኛቸውን ዕውቀት ለማህበረሰቡ ለማጋራት ዜጎችን በዘርፉ ተጠቃሚ ለማድረግ ብቁ ሆናችሁ በዕውቀት ታንጻችሁ ለምረቃ ዕለታችሁ በመብቃታችሁ እንኳን ደስ ያላችሁ ሲሉ ተናግረዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በመልእክታቸው ጤና ሳይንስ ኮሌጁ በጤናው ዘርፍ ብቁ የሆኑ የዕውቀት ካባ የደረቡ በስርዓት የታነጹ ህብረተሰብ አገልጋይ ትውልድ እያመረተ የሚገኝ ኮሌጅ በመሆኑ እንኳን ደስ ያላችሁ እንኳን ለዚህ ክብር በቃችሁ ሲሉም ተደምጠዋል። ኮሌጁ የፈውስ ሕክምና አገልግሎት ለመስጠት የሚችሉ ትውልድን እያመረተ የሚገኝ ከኛው የኛው ለኛው የሆነ ታላቅ የትምህርት ተቋም ነው ሲሉም ቢሮ ኃላፊው አቶ እንዳሻው ተናግረዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በመክፈቻ ንግግራቸው ቤተሰባዊ ኃላፊነትን በመወጣት የሙያ ግዴታቸውን በትጋትና ንቃት በመተግበር የአገልጋይነት አደራ እንድትወጡ ሲሉም መክረዋል። የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊና የወላይታ ሶዶ ክላስተር አስተባባሪ እንዲሁም የዕለቱ የክብር እንግዳ አቶ ተፈሪ አባቴ እንደተናገሩት ሀገር አቀፍና ዓለም አቀፍ ዕውቅና ባለው ሙያ በመመረቃችሁ እንኳን ደስ ያላችሁ ብለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በመልእክታቸው የክልሉ ሕዝብ ምክር ቤት 6ኛ ምርጫ ዘመን 2ኛ ዓመት በሁለተኛ መደበኛ ጉባኤው ኮሌጁን እንደገና ለማቋቋምና ለማስተዳደር ባወጣው አዋጅ ቁጥር 37/2016 ኮሌጁ በክልሉ ከፍተኛ የትምህርት ተቋም ሆኖ ጤና ሳይንስ ዩኒቨርሲቲ ኮሌጅ ተብሎ ደረጃውን ለማሳደግ ቅድመ ሁኔታ መጨረሱ ሌላኛው ድል ነውና እንኳን ደስ ያላችሁ ሲሉም ተናግረዋል። በምክትል ርዕሰ መስተዳድር ማዕረግ የዕለቱ የክብር እንግዳና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ የዕውቀት ገበያ ባለቤት የሆነው አርባ ምንጭ ጤና ሳይንስ ኮሌጅ በክልሉ ምክር ቤት ውሳኔ መሰረት ስሙና ዝናው ተሻሽሎ ጤና ሳይንስ ዩኒቨርሲቲ ኮሌጅ መባሉ ለክልላችን ሕዝብ ብሎም ለሀገራችን ታላቅ ደስታ ነውና እንኳን ደስ ያላችሁም ሲሉም ተናግረዋል። ተመራቂዎች ለሙያ ክብር መብቃታቸውን የሚያረጋግጥ የምረቃ መነሳነሳቸውን እንዲያዞሩ ምክትል ዲን አቶ ሀብታሙ ሳሙኤል አስፈጽመዋል። ተማሪዎቹም የሙያ ስነ ምግባር ጠብቀው ህብረተሰቡን በንቃትና ትጋት እንዲያገለግሉ ተመራቂዎች ቃለ መሐላም ፈጽመዋል። መረጃው የደቡብ ኢትዮጵያ ክልል ጤና ቢሮ ኮሚኒኬሽን ዳይሬክቶሬት ነው።